ለአእምሮ ህመም የሚሰጡ መድኃኒቶችን አንዳንድ የማህበረሰቡ አባላት በተሳሳተ ሁኔታ ሊገነዘቡ በተሳሳተ ሁኔታ ሊያዩት ይችላሉ። ያ እንግዲህ ያ የሚመነጨው ካላቸው ከግንዛቤ እጥረት ለአእምሮ ህመም ካላቸው ዕውቀት ማነስ ጋር ተያይዞ ነው የሚሆነውና ህብረተሰቡ የአእምሮ ህመምን መድኃኒቶችን እንደሚያፈዙ አንዴ ከተወሰዱ እንደሚለምዱ አንዴ ከተጀመረ እንደማይቋረጥ የተወሰዱ መድኃኒቶች ሰዎችን ምንም ነገር እንዳይሰሩ እግርና እጃቸውን አስረው ቤት እንደሚያስቀምጡ አንዳንድ ጊዜም እንደውም መድኃኒት የሚወስዱትን ሰው በተለየ መንገድ የተለየ አይነት አካሄድ የተለየ አይነት አነጋገር አላቸው ብለው እንደዚህ አይነት እምነት አለ። ማህበረሰቡ እንደዚህ አይነት ነገር ያምናል። ግን እንግዲህ ብዙዎቹ የአእምሮ መድኃኒቶች እንደዚህ አይነት ነገር አያደርጉ። አንዳንዶቹ በሳይድ ኢፌክታቸው ምክንያት የተለያየ ሳይድ ኢፌክት እንደማንኛውም መድኃኒት እንደ አስፕሪንም እንደ ፓናዶልም የተለያየ የራሳቸው የጎንዮሽ ጉዳት አላቸው። ግን አብዛኛዎቹ መድኃኒቶች ሲወሰዱ ከጉዳታቸው ጥቅማቸው ነው የሚያመዝነው። በአእምሮ ሕክምናም ይሄው ነው የሚሆነውና የአእምሮ ሕክምና መድኃኒቶች አብዛኛዎቹ አይለምዱም፣ ሱሳ ያስይዙም፣ ሰውየውን እንዳይሰራ እጅና እግሩን አስረው ቤት አያስቀምጡም። ስለዚህ ከጉዳታቸው ጥቅማቸው ነው የሚብዛው።